አዲስ ማንነትን መገንባት ማለት ስም ወይም ልብስ መቀየር ማለት አይደለም። ይልቁንም የአስተሳሰብ፣ የልምድና የእሴቶች ስር ነቀል ለውጥ ነው። ብዙዎቻችን ያለፈው ታሪካችን ወይም የሰራነው ስህተት ማንነታችንን የገደበው ይመስለናል። ነገር ግን ማንነት በድንጋይ ላይ የተቀረጸ ሳይሆን በየቀኑ የምንመዘው ክር ነው። አዲስ ማንነት ለመገንባት የመጀመሪያው እርምጃ ማንነት ተለዋዋጭ ነው የሚለውን እውነት መቀበል ነው። ብዙ ሰዎች እኔ እንደዚህ ነኝ በሚል ግትር አስተሳሰብ ወይም ፊክስድ ማይንድ ሴት ይታሰራሉ። አዲስ ማንነት የሚጀምረው እኔ እንደዚህ መሆን እችላለሁ በሚል ክፍት አስተሳሰብ ወይም ግሮዝ ማይንድ ሴት ነው። ተረትን መቀየር። ለራስህ የምትነግረው ታሪክ ማንነትህን ይወስነዋል። እኔ ሁልጊዜ እወድቃለሁ ከማለት እኔ ከውድቀት የምማር ሰው ነኝ ወደሚል ትረካ መሸጋገር የግንባታው መሰረት ነው። ማንነት በውሳኔ ብቻ አይገነባም፣ በማስረጃ ወይም ኤቪደንስ እንጂ። አንድ ሰው እኔ አንባቢ ነኝ ብሎ ማመን የሚችለው አንድ ገጽ ማንበብ ሲጀምር ነው። አዲሱን ማንነትህን የሚደግፉ ትንንሽ ተግባራትን አከናውን። ጠዋት አልጋህን ካነጠፍክ እኔ ስነ ስርዓት ያለው ሰው ነኝ የሚል ማስረጃ ለውስጥ ህሊናህ ሰጠህ ማለት ነው። እነዚህ ትንንሽ ድሎች ተደማምረው አዲሱን አንተን ይፈጥራሉ። ክብደት ለመቀነስ ከማሰብ ይልቅ ጤናማ ምግብ የሚመርጥ ሰው መሆን ላይ ማተኮር። ግቡ ክብደት መቀነስ ሳይሆን ጤናማ ሰው መሆን ነው። አሮጌው አካባቢ አሮጌውን ማንነት ያስታውሰናል። አዲስ ማንነትን ለመገንባት አንዳንድ ጊዜ የመጫወቻ ሜዳንና የጨዋታ ጓደኞችን መቀየር የግድ ይላል። አዲሱ ማንነትህ እንዲያብብ የሚረዱህን መጻሕፍት፣ ሰዎችና መረጃዎች ዙሪያን አስከብብ። አንተ ልትሆን የምትፈልገውን አይነት ስብዕና ያላቸውን ሰዎች መቅረብ ሂደቱን ያፋጥነዋል። አዲስ ማንነት ሲገነባ የውስጥ ተቃውሞ ይገጥማል። የድሮው ማንነትህ ለደህንነትህ ሲባል ሊያቆይህ ይሞክራል። ፍርሃት፣ ጥርጣሬና ስንፍና የአሮጌው ማንነት መከላከያ መሳሪያዎች ናቸው። ማንነት በአንድ ሌሊት አይገነባም። ለውጥ መስመራዊ አይደለም። ወደ ኋላ የምትመለስባቸው ቀናት ሊኖሩ ይችላሉ። ዋናው ቁም ነገር ግን ለምን ጀመርኩ የሚለውን ትልቁን ምስል አለመዘንጋት ነው። አዲስ ማንነት የመገንባት ሂደት ትልቁ ፈተና ጽናት ነው። ስሜት ሲጠፋ፣ መነቃቃት ሲቀንስና ማንም በማያይህ ጊዜ የምታደርገው ነገር ማንነትን ይገልጸዋል። እኛ ደጋግመን የምናደርገው ነገር ነን። ስለዚህ ታላቅነት ተግባር ሳይሆን ልምድ ነው ይላል አርስቶትል። አዲስ ማንነት መገንባት ማለት ራስን መፈለግ ሳይሆን ራስን መፍጠር ነው። ይህ ሂደት የድሮውን ስብርባሪ ጥሎ አዲስ ህንፃ እንደመገንባት ነው። መሳሪያዎቹ ደግሞ ዕለታዊ ልምዶች፣ የምታነባቸው መጻሕፍትና ለራስህ የምትሰጠው ክብር ናቸው። ዛሬ የምታደርጋት አንዲት ትንሽ ምርጫ የአዲሱ ማንነትህ የመጀመሪያ ጡብ ናት። ግንባታው እንዳታቋርጥ። አሮጌው ማንነታችን ተቀብሮ ያለው በውስጥ ህሊናችን ወይም ሰብኮንሽስ ማይንድ ውስጥ ነው። አዲስ ማንነት ለመገንባት ይህንን የውስጥ ሶፍትዌር መቀየር አለብን። አዲሱን ማንነትህ ምን እንደሚመስል፣ እንዴት እንደሚናገር እና ለችግሮች ምን አይነት ምላሽ እንደሚሰጥ በየቀኑ በአይነ ህሊናህ ተመልከት። አእምሮ በእውነት በሆነ ድርጊት እና በምናብ በታሰበ ድርጊት መካከል ያለውን ልዩነት በቀላሉ አይለይም። እሞክራለሁ የሚሉ ደካማ ቃላትን እኔ እንደዚህ ነኝ በሚሉ የማንነት መገለጫዎች ተካ። ለምሳሌ ማጨስ ለማቆም እየሞከርኩ ነው ከማለት ይልቅ እኔ አላጨስም በል። ሁለተኛው አገላለጽ ድርጊቱን ከማንነትህ ጋር ያቆራኘዋል። አዲስ ማንነት ሲገነባ የድሮ ጓደኞችህ ወይም ቤተሰቦችህ ተቀይረሃል ወይም ተቀይረሻል በሚል ጫና ሊፈጥሩብህ ይችላሉ። ይህንን ጫና ተቋቁሞ ለመቀጠል ስሜታዊ ድፍረት ይጠይቃል። ለውጥ ሁልጊዜ ምቾት ይነሳል። ያ ምቾት ማጣት ግን አሮጌው ማንነትህ እየፈረሰ መሆኑን የሚያሳይ የእድገት ምልክት ነው። ምቾት ማጣትን እንደ ጠላት ሳይሆን እንደ መመሪያ ተቀበለው። ማንነት የሚቆመው በእሴቶች ላይ ነው።
አዲሱ ማንነትህ የሚመራባቸውን መርሆች በግልጽ አስቀምጥ። ቅድሚያ የሚሰጣቸውን ነገሮች፣ ለምሳሌ አዲሱ ማንነትህ ታማኝነትን እና ትጋትን እንደ ዋና እሴት ከያዘ፣ ከእነዚህ እሴቶች ጋር የማይሄዱ ድርጊቶችን በሙሉ በድፍረት መተው ይኖርብሃል። እሴቶችህ የአዲሱ ማንነትህ ኮምፓስ ናቸው። በግንባታ ሂደት ውስጥ ጡብ ሊወድቅ ወይም ስህተት ሊፈጠር ይችላል። አዲስ ማንነት ለመገንባት በሚደረግ ጉዞ ላይ ወደ ኋላ ማፈግፈግ ሊያጋጥም፣ ራስን መውቀስ ግንባታውን ያዘገየዋል። ለራስህ እንደ ጥሩ ጓደኛ ሁን። ስትሳሳት ተነስተህ ትክክለኛውን መስመር መያዝ እንጂ አልሆነልኝም ብለህ ወደ አሮጌ ማንነት አትመለስ። ግንባታው የረጅም ርቀት ጉዞ መሆኑን አስታውስ። በየጊዜው ወደ ኋላ መለስ ብለህ ለውጥህን ፈትሽ። ባለፈው 1 ወር ውስጥ የወሰድካቸው ውሳኔዎች አዲሱን ማንነቴን ይገልጻሉ ወይስ አሮጌውን ብለህ ራስህን ጠይቅ። ማስተካከያ ማድረግ ካለብህ በጊዜ አድርግ። አዲስ ማንነት መገንባት ማለት ያለፈውን ታሪክህን ማጥፋት ሳይሆን የራስህን የተሻሻለ እትም ወይም ቨርዥን ማውጣት ነው። ልክ እንደ ስልክ ሶፍትዌር አሮጌው መረጃ ይኖራል፣ ነገር ግን አሰራሩና ፍጥነቱ ሙሉ በሙሉ አዲስና ዘመናዊ ይሆናል። አስታውስ፣ ዓለም አንተን የሚያውቅበት መነጽር እንዲቀየር ከፈለግ መጀመሪያ አንተ ራስህን የምታይበትን መነጽር ቀይር። ግንባታው ዛሬ፣ አሁን፣ በዚህ ሰዓት በሚወሰን ውሳኔ ይጀምራል።